ይኸውላችሁ የህይወታችሁን ቁልፍ ለልባችሁ እንዳትሰጡት። ፍቅረኛ ካለሽ ፍቅረኛሽን መጠየቅ ያለብሽ ጥያቄዎች። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል እወዳለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ ቻናል ሰሞነኛ አነጋጋሪና እየተወራበት ያሉ ቪዲዮዎችን ሰብሰብ አድርገን ቮይስ ኦቨርሊ አብረን ሪያክት የምናደርግበት ቻናል ነው ማለት ነው። እንኳን በሰላም መጣችሁ ልል እወዳለሁ። ቻናሉ ቁም ነገር አዘልና ነገር የምትማሩበት ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ በጣም በሚያሳዝንና ልብ በሚነካ ቪዲዮ ነው እየመጣሁት። እሱም አቤኒ በመባል የሚታወቅ ቲክቶክ ላይ ስለ ፍቅርና ፍቅር አስተማሪ የሆኑ ቪዲዮዎችን በመልቀቅ የሚታወቅ ህይወቱ ዛሬ አልፏል ማለት ነው። በጣም ልብ የሚነካና የሚያሳዝን ነገር ነው በእውነቱ። ምክንያቱም ይሄ ልጅ ታዳጊ ነበረ፣ ብዙ ነገር የሚጠበቅበት ልጅ ነበረ። እንግዲህ ህይወቱ በአጭሩ እንደዚህ መቋጨቱ እውነት ነው፣ እኔ በጣም ከልብ ያዝኛለሁ። ብዙ ሰዎችም ይሄ ነገር ላይ እያወሩና እየተነጋገሩ ይገኛል ማለት ነው። በምን ምክንያት እንደሞተ እንዴት እንደሞተ እንግዲህ ስቲል የወጣ ነገር የለም፣ ግን እየተከታተልኩ ለእናንተ ማድረስ ይሆናል። እስኪ ይሄ ልጅ ለመጨረሻ ጊዜ ከመሞቱ በፊት ማለት ነው የመጨረሻ ጊዜ የለቀቃት ቪዲዮ አለች። እሷን ቪዲዮ አብረን አይተን እንመለስ። ይኸውላችሁ የህይወታችሁን ቁልፍ ለልባችሁ እንዳትሰጡት። የምሬን ነው የምላችሁ። የሆነ ሳለ የሆነ ሰው መጫወቻ መቀለጃ ሆናችሁ ነው ራሳችሁን የምታገኙት። ህይወታችሁን ልባችሁ እየመራ ከሆነ በደፈናው ነው የሚራመደው። የሚጎዳው ሰው ካለ ራሱ ማስተዋል ያቅተዋል። እንዲሁ ዝም ብሎ በመሰለው ይጓዛል። ከሚጎዳችሁ ነገር ራሱ ፕሮቴክት አያደርጋችሁም። ስለዚህ የህይወታችሁን ቁልፍ ከልባችሁ ውሰዱና ለአእምሯችሁ ስጡ። እሱ ይምራችሁ፣ እያንዳንዱን ነገር ያገናዝበዋል። ፍቅር የተባለ ነገር እውር አያደርገው። ልብ በአንዴ ነው ፍቅር ከያዘው እውር የሚሆነው። የሚያደርገውን ነገር ማስተዋል ማገናዘብ ያቅተዋል። ለዛም ነው የህይወታችሁን ቁልፍ ለልባችሁ ሳይሆን ለአእምሯችሁ ስጡት እምለው። ማንም አይቀልድባችሁም። ማንም ተነስቶ ሙድ አይይዝባችሁም። በፍቅር ስም ሙድ እየያዘ ከሆነ ራሳችሁን ይዛችሁ ትወጣላችሁ። አሃ ይሄ ቦታ አይመጥነኝም ብላችሁ ራሳችሁን ይዛችሁ ትወጣላችሁ። ልባችሁ ከሆነ ግን ደንቆሮ ነው፣ አይረዳም። ስሜቱን ብቻ ነው የሚከተለው። በመሰለው ነው ነገሮችን የሚያደርገው። በፍጹም የህይወታችሁን ቁልፍ ለልባችሁ አትስጡት። ለአእምሯችሁ ሰጣችሁ ሰላማዊ ህይወት ኖሩ። ጭራሽ ደግሞ ይህን ቪዲዮ ሳይ በጣም ነው ልቤ የተነካው። የእውነት በጣም ያለ እድሜው ያደገና በጣም ማቹርድ የሆነ ልጅ ነው። የሚጠቀማቸው ቃላቶች አንደበቶቹ ራሱ በጣም አስተማሪና ቁም ነገር አዘል ቃላቶችን ነው የሚናገረው። በጣም የሚያሳዝን ነገር ነው እንደዚህ አይነት ሰው በአጭሩ ነፍሱ ሲቋጭ። እስኪ አስተያየታችሁን ኮመንት ላይ አስቀምጡልኝ እያልኩኝ የሆነ ረጅም ቪዲዮ አለ። እሱም በጣም ቁም ነገር አዘልና የሚያስተምር ቪዲዮ ስለሆነ ነው። ያን ቪዲዮ ሁላችሁም እስኪ ፕሊስ እንድታዩት ልል እፈልጋለሁ። አስተማሪ ቪዲዮ ስለሆነ ማለት ነው። ወደ ቪዲዮ እንቀጥል። ፍቅረኛ ካለሽ ፍቅረኛሽን መጠየቅ ያለብሽ ጥያቄዎች። ይህንን ቪዲዮ ከዚህ በፊት ሰርቼዋለሁ። ብዙ ሰው ስላላየው እንደገና ለመስራት ተገደድኩኝ። እነዚህን ጥያቄዎችን ፍቅረኛሽን ጠይቂው። ምን አይነት ዘፈን ይመችሃል? ምን ትወዳለህ? የት እንሂድ? የሚል የጅል ጥያቄ መጠየቅሽን ተይና እነዚህን በሰል ያሉ ለፍቅራችሁም ላንቺም የሚጠቅሙሽን እነዚህን የፍቅር ጥያቄዎችን ጠይቂው። አንደኛና የመጀመሪያው ከኔ የምትወደው ነገር ምንድን ነው? ማለትም ምን ስሰራ ደስ ይልሃል? ምን ስሰራ ነው የምትወደው ብለሽ ጠይቂው። ይህን ጥያቄ መጠየቅሽ ለምን ይጠቅምሻል? አንድ ሰው የሚወደውን ነገር የምታውቂ ከሆነ በቻልሽው አቅም እዛ ነገር ላይ ትኩረት አድርገሽ ለምታፈቅሪውም ሆነ ለምትወጂው ሰው ደስታ እንድትፈጥሪ ያግዝሻል። አንቺ የሚወደውን ነገር ጠይቂው። ይህን ብሎ የጠቀሰልሽ ነገር ላይ ጎበዙኝ። ሁለተኛ የማይደገም ጥያቄ ነው። ደግመሽ ይህን ጥያቄ ፍቅራችሁ ውስጥ እንዳትጠይቂው። ከፍቅረኛ ጋር ከቀድሞ ፍቅረኛ ጋር በምን ምክንያት ነው የተለያየኸው? ይህንን ጥያቄ ስትጠይቂው መልሱን ጆሮ ሰጥሽ አዳምጪው። አብዛኛው ጊዜ ላይመልስልሽ ይችላል። ስለዛ ማውራት አልፈልግም ወይንም ይህ ጥያቄ ይለፈኝ አይነት መልሶችን ሊመልስልሽ ይችላል። ግን በቻልሽው አቅም ለዛሬ ብቻ እችን ብቻ የዛሬ መልስልኝ ድጋሚ አልጠይቅህም ብለሽ በቻልሽው አቅም እንዲመልስልሽ አድርጊ። ያኔ በዚህ ምክንያት ነው እንደዚህ አድርጋ እንደዚህ ተፈጥሮ በዚህ ምክንያት ብሎ የሚጠቅስልሽን ነገር ያንን ነገር ላይ ጠንቃቃ ሁኚ። ሶስተኛ አንደኛ ላይ ያለው ጥያቄ ተቃራኒ ማለት ነው። ከኔ የምትወደው ነገር ምንድነው ብለሽዋል አይደል? አሁን ደግሞ ከኔ የምጠላው ነገር ምንድነው? ምን ሳደርግ ነው ምደብር? ምን ሳረግ ነው ማናድ? ምን ሳረግ ነው ደስ ማይል ብለሽ ጠይቂው። ይሄን ስታረጊ ይሄን ስትሰሪ እንደዚህ ስትሆኚ ብሎ የሚመልስልሽን ነገር ከማድረግ ተቆጠቢ። በቻልሽው አቅም በቃ አታርጊው። ያንን ነገር ደስ የማያሰኘውን ነገር አታርጊው። ያ ሁለተኛ ላይ ካለውም ጋር ተመሳሳይ ነው። የሚያስጠላውንም የማይወደውን ነገር አታርጊ። አራተኛ ምን ያክል ታምነኛለህ?
ይሄ ጥያቄ ባይ ዘ ዌይ በጣም ፍቅራችሁ ውስጥ ዋጋ አለው። በጣም ነው ማምንሽ፣ በዚህ ደረጃ ይሄን ያክል አምንሻለሁ፣ በዚህ ልክ ብሎ የሚነግርሽ ከሆነ ማለትም አንቺ ላይ ያለው እምነት ከፍ እያለ ከሆነ ያንን እምነት በፍጹም ካንቺ እንዳያጣ በቻልሽው አቅም ታማኝ ሁኚ። በቻልሽው አቅም ለዚህ የፍቅር ግንኙነት አመኔታሽን አሳይ። ላንቺ ያለው እምነት ላይ ጥርጣሬ ካለው ያንን ጥርጣሬዎች ክሊር በማድረግ ውስጡ ያለውን የእምነት ደረጃ ዝቅ ካለበት ከፍ ለማድረግ በቻልሽው አቅም ሞክሪ። የሆነ ሰው ጋር ያለንን እምነት መጨመርን መቀነስ የምንችለው እኛ ራሳችን። እንዴት እንደሆነ ቀጣይ ቪዲዮ ሰራለታለሁ። የዚህን ቪዲዮ ላይክ እና ኮሜንት አይቼ። አምስተኛ ምን ባጠፋ ነው ይቅር ማትለኝ? ማለት ምን ብሰራ ነው አንተ ጋር ምህረት የማያሰጠኝ ጥፋት ምንድነው ብለሽ ጠይቂው። ይሄ ጥያቄ በጣም ወሳኝ ነው። ከዛ ነገር በጣም እንድትጠነቀቅ ያግዝሻል። ከላይ ካልኳቸው ከአንዳንድ ነጥቦች ጋር በጣም ተመሳሳይነት አለው። ስድስተኛ ምን አይነት ሴት እንደሆነልህ ትፈልጋለህ? በእርግጥ አሁን ላይ ያለሽውን ማንነትሽን ይወደዋል። ለዛም ነው ፍቅረኛው ያደረገሽ። ማለት አንቺ ሁሉን አሟልተሻል ማለት አይደለም። የሆነ እንትን ብታደርጊ፣ እንደዚች አይነት ሴት ብትሆኚ፣ እንደዚህ አይነት ባህሪዎችን ብታስወግጂ፣ እነዚህ ነገሮችን ብታስተካኪ ብሎሽ ጭንቅላቱ ውስጥ የቀረጻትን እንድትሆኝለት የሚፈልጋትን ሴት ይነግርሻል። እንደዛ ብሎ ከነገረች ደግሞ አንቺን ባለሽ አቅም እሷን ሴት ለመሆን ታገይ። ማንነትሽን ጣይ እያልኩ አይደለም። የሚያፈቅረን ሰው የሚፈልገውን ሰው መሆን ደግሞ ራስን መቀየር ወይንም ማንነትን መለወጥ ማለት አይደለም። ራስን ማሻሻል እንጂ በምናፈቅረውና በምንፈልገው ሰው ይበልጡኑ ለመፈቀርና ለመወደድ እችን ሴት ሁኚ፣ ይሄንን አስተካኪ ካለች ጀስት ፊክስ አስተካኪ። ሰባተኛ ስለ ወደፊታችን ምን ታስባለህ? የት መኖር ታስባለህ? ስንት ልጆች መውለድ ትፈልጋለህ? እኔ ምን እንድሰራ ትፈልጋለህ? ነገር ላይ ይህን ጥያቄ መጠየቅሽ ስለ ነጋችሁ ምን ያክል ፕሮሰስ ያደርጋል የሚለውን በደንብ ያሳያል። ወንድ ልጅ እዚህ ጥያቄ ላይ በደንብ እያብራራ እዚህ ሀገር እንደዚህ ልጆች መውለድ እፈልጋለሁ ከአንቺ ጋር በእንደዚህ አይነት ሁኔታ እያለ ከሆነ በደንብ እንዳፈቀረሽ እና የወደፊት ህይወቱን ከአንቺ ጋር መኖር እንደሚፈልግ ሌላኛው ማሳያ ነው። እናም ይህን ጥያቄ ጠይቅ። ስለ ወደፊታችን ምን ታስባለህ? ስምንተኛ ነገ ላይ ምን አይነት አባትና ባል መሆን ነው የምትፈልገው ብለሽ ጠይቂው። ማለት ባል ከሆነ ምን አይነት ባል፣ አባት ሲሆን ደግሞ ምን አይነት አባት። ይህን ጥያቄ ጠይቀሽው የሚመልስልሽን መልስ በደንብ አዳምጪው። በደንብ የአብዛኞቹ ወንዶች ሀሳብ በዚህ ጥያቄ ዙሪያ የተለያየ ነው። የሚሰጠው መልስ ጀስት እንክብካቤ ላይ፣ ፍቅር መስጠት ላይ፣ ጊዜ መስጠት ላይ በደንብ ትኩረት እያደረገ ከሆነ ያ ትክክለኛ ለነገ ህይወት የሚሆን ወንድ ነው። አጥጋቢ መልስ የማይሰጥ ከሆነ ከዚህ ጥያቄ የሚሸሽ አይነት ወንድ ከሆነ ኃላፊነት የማይሰማው ያን ያክል ዋጋ የማይሰጠው አይነት ወንድ ነው። እናም በእነዚህ ጥያቄዎች ፍቅርሽን መፈተሽ፣ የወደፊት ህይወትሽን መገምገም፣ ፍቅረኛሽ ጭንቅላቱ ውስጥ ምን አይነት ሴት መሆን እንዳለብሽ በደንብ አድርገሽ መቅረጽ ትችላለሽ። እዚህ ድረስ ስላዳመጣችሁኝ በደንብ አመሰግናለሁ። በዚህ አጋጣሚ የሚለቃቸው ቪዲዮዎች በደንብ እየታዩልኝ አይደለም፣ ኮፒ ሊንክ አድርጉልኝ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ውድ ተመልካቾቼ ይሄ ወንድማችን ዛሬ ነው እንግዲህ ነፍሱ ያለፈው። ነፍስ ይማር ልወዳለሁ። እኔ ለቤተሰቦቹና ለጓደኞቹ በሙሉ መጽናናትን እመኛለሁ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ በሌላ ቪዲዮ ደግሞ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ ማድረጋችሁ እንዳትረሱ ልል እወዳለሁ። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ እያልኩኝ በሌላ አስተማሪና ቁም ነገር አዘል በሆነ ቪዲዮ እስከምንገናኝ ደህና ሰንብቱ።